እስኪ ከሁለቱ ቃላት ስሙ የትኛው ነው? ግሱስ የትኛው ነው? በአረበኛ አንድ ቃል ስም ነው ወይስ ግስ ነው የሚለውን እንዴት ማወቅ እንችላለን? በአራት ምልክቶች መለየት እንችላለን። ሁለቱ የስም ምልክት ሲሆኑ ሁለቱ ደግሞ የግስ ወይም የፊዕል ምልክቶች ናቸው። አንደኛው አል የሚለው ቃል ሲሆን አል የሚለውን ቃል ብናስገባበት መቀበል የሚችል ከሆነ ስም ሲሆን መቀበል የማይችል ከሆነ ደግሞ ግስ ነው ወይም ፊዕል ነው። ለምሳሌ አልከተበ አይባልም። አልኪታብ ስም ነው ማለት ነው። ሁለተኛው ተንዊን ሲሆን ፈትሐተይን ከስረተይንና ضመተይን ማለት ነው። ይህን ተንዊን የሚቀበል ከሆነ አሁንም ስም ነው፣ የማይቀበል ከሆነ ግን ግስ ነው ወይም ፊዕል ነው ማለት ነው። ለምሳሌ ከተቡን አይባልም፣ ኪታቡን ትክክል ነው። ሶስተኛው ሴትነትን የምትገልጸዋ ስኩን የሆነች ታ ስትሆን እችን ፊደል ስንጨምርበት ትርጉም የሚሰጥ ከሆነ ግስ ወይም ፊዕል ነው። ትርጉም የማይሰጥ ወይም የማይቀበል ከሆነ ግን ስም ነው ማለት ነው። ከተበት ትክክል ነው፣ ይቀበላል፣ ፊዕል ነው ማለት ነው። ኪታበት ስህተት ነው ወይም አይቀበልም፣ ስም ነው ማለት ነው። አራተኛዋ ምልክት ቀድ የምትለዋ ሐርፍ ስትሆን ይችን መቀበል የሚችለው ግስ ሲሆን መቀበል የማይችል ከሆነ ደግሞ ግስ አይደለም ወይም ፊዕል አይደለም ማለት ነው። ለምሳሌ ቀድ ከተበ ትክክል ነው፣ ይቀበላል፣ ነገር ግን ቀድ ኪታብ አይባልም። እስኪ ከነዚህ ቃላት መካከል ስም የሆኑትንና ፊዕል የሆኑትን ለይታችሁ በኮሜንት አስቀምጡልኝ።